ሰላም ወደዚህ ቻናል ቤተሰቡ እንዲሁም አዲስ የሆናችሁ እንኳን ወደዚህ የዩቲዩብ ቻናል በሰላም መጣችሁ። እንግዲህ የሲኦሲ ጥያቄዎችን በመስራት ላይ እንገኛለን። በክፍል 1 በዚህ የዩቲዩብ ቻናል ላይ ከፒዲያትሪክ ኮርስ የወጡ ጥያቄዎችን መመልከት ችለናል። ሁለቱን ደግሞ በመጀመሪያው የዩቲዩብ ቻናል ላይ ለቅቅ ያለው ያላያችሁ ገብታችሁ ማየት ትችላላችሁ። ዛሬ ደግሞ በክፍል 3 ከሱ የቀጠሉ ጥያቄዎችን እንመለከታለን። በክፍል 4 ደግሞ በመጀመሪያው የዩቲዩብ ቻናል ላይ ምለቅ ይሆናልና ሁለቱንም የዩቲዩብ ቻናልን ሲዩ ፊት ለፊታችሁ ፕሮፋይሉን በምትነኩበት ጊዜ ይመጣላችኋል። ሰብስክራይብ በማድረግ ቤተሰብ ሆናችሁ እንደዚህ አዳዲስ ቪዲዮ ሲለቀቁ ሁሉም ደግሞ ወደፊት እንግዲህ ከስራ ዓለም ጋር ባላችሁ ሰዓት እናንተን ሳፖርት የሚያደርጉ ቪዲዮዎችን መልቀቃችንን እንግዲህ አናቁምም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ኖቲፊኬሽን እንዲደርሳችሁ ያድርጉ። እንግዲህ ቀጥታ ከፔዲያትሪክ ኮርስ ከወጡ የሲኦሲ ወይንም የላይሰንስ ጥያቄዎችን እንመልከት። A neonate who was diagnosed with neonatal sepsis was admitted in hospital. The nurse in charge examined the baby and the finding showed central cyanosis, chest injury, tachycardia and tachypnea. What is the most likely nursing diagnosis of this case? A. Ineffective breathing pattern. B. Ineffective airway clearance. C. High risk for hypoventilation. D. Ineffective tissue perfusion ይለናል። እንግዲህ ኒዮኔት ነው ኒዮናታል ሴፕሲስ ተብሎ ዲያግኖስ ተደርጓል። ሆስፒታል አድሚት ሆነዋል። ተረኛ ሆነች ነርስ እንግዲህ ልጁን ኤግዛማይን በምታደርግበት ጊዜ ሴንትራል ሲያኖሲስን መመልከት ትችላለች። ቼስት ኢንድሪዊንግም አለው። ይሄ ማለት ሪትራክሽን ምንለው ማለት ነው። ታካፒኒያ ነው። ፋስት ብሪዚንግ አለው። ታካካርዲክ ነው። የልብ ምቱም ከፍ ያለ ነው ማለት ነው። ጥያቄውም ለን እንግዲህ ዘሞስት አፕሮፕሪየት የሆነ ነርሲንግ ዲያግኖሲስ ሊሆን የሚችለው የትኛው ነው ይለናል። እንግዲህ ኦብጀክቲቭ ዳታዎችን አወጣችኋል። አንደኛ ፋስት ብሪዚንግ አለው፣ ሁለተኛ ቼስት ኢንድሪዊንግ አለው፣ ሶስተኛ ሲያኖሲስ አለው ማለት ነው። ስለዚህ እነዚህ ነገሮች ከምን ጋር ይገናኛሉ የሚለውን ነገር ማገናኘት ነው። ምርጫ ዲ ላይ ኢንፌክቲቭ ቲሹ ፐርፊውዥን የሚለው ትክክለኛ መልሳችን አይደለም። ምክንያቱም ሴፕሲስ እንግዲህ ፔሪፈራል ቲሹ ፐርፊውዥን ላይ የኦክሲጅን መጠን እንዳይደርስ ያደርጋል። ዘሞስት ኢሚዲየት ፋይንዲንግ አይደለም። ብሪዚንግ ችግር አለበት የህፃን ልጅ ኤርዌይ እና ብሪዚንግ ሰርኩሌሽን ሁሌም መርሳት የለባችሁም። ለኛ ሴናሪዮ መልስ ሊሆን አይችልም። ምርጫ ሲ ላይ ሃይ ሪስክ ፎር ሃይፖቬንቲሌሽን ይለናል። አክቹዋል ብሪዚንግ ፕሮብሌም አለው ልጁ። ሪስክ እንግዲህ ሰከንድ ላይ የሚመጣ ነው እንጂ የመጀመሪያ ፕራዮሪቲ ነርሲንግ ዲያግኖሲስ መሆን አይችልም። ምርጫ ቢ ላይ ያለው ኢንፌክቲቭ ኤርዌይ ክሊረንስ የሚለው መልሳችን አይደለም። ምክንያቱም ኢንፌክቲቭ ኤርዌይ ክሊረንስ ልንል የምንችለው አንደኛ ዳታው ላይ የተሰጠው ጥያቄ ላይ ፔሸንታችን ኤክሴሲቭ የሆነ ሙከስ አለው፣ ሴክሬሽን ማውጣት አልቻለም፣ ኤርዌይ ኦብስትራክሽን አለው የሚል ነገር ካለ ወይንም በሚያስልበት ጊዜ በጣም ዊክ የሆነ ካፍ ካለ ወይንም ኢፌክቲቭ ካልሆነ ሳሉ ኢንፌክቲቭ ኤርዌይ ክሊረንስ እንላለን። ቱቦ ስር ያለውን ቆሻሻ ማውጣት አይችልም እንደማለት ነው። ለኛ ሴናሪዮ ደግሞ መልስ ሊሆን አይችልም፣ ምክንያቱም ዳታ የለንም ማለት ነው። ካንስል ታደርጋላችሁ። ምርጫ ያለውን ኢፌክቲቭ ብሪዚንግ ፓተርን ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም ልጁ እንግዲህ ያሳየ ያለው ምልክቶች ሬስፓይራቶሪ ዲስትረስ ነው። አንደኛ ታካፒኒያ ነው፣ ቼስት ኢንድሪዊንግ አለው፣ ሴንትራል ሲያኖሲስም አለው ማለት ነው። ስለዚህ እነዚህ ካራክተሪስቲክሶች እንግዲህ ኢንፌክቲቭ ብሪዚንግ ፓተርን እንዳለ የሚያሳየን ነው ማለት ነው። መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። A 35-week-old neonate was admitted to hospital for a diagnosis of neonatal jaundice. Baseline temperature is 36.2 degrees centigrade and pulse rate is 120 beats per minute currently. The neonate's random blood sugar is 35 mg per deciliter. Then the nurse diagnosed hypothermia and
treated the neonate accordingly. What is the most likely risk factor for hypothermia of this neonate? A. Being preterm, B. having hypoglycemia, C. adverse effect of phototherapy, D. undressing if phototherapy ይለናል። ሶ ኒዮኔት ነው፣ ጀስቴሽናል ኤጂንግ ፕሪተርም ነው፣ 35ኛ ዊክ ላይ ነው የተወለደው። ኒዮናታል ጃውንዲስ ዴቨሎፕ አድርጓል። ቴምፕሬቸሩ 36.2 ዲግሪ ሴንቲግሬድ ነው። እንግዲህ ሃይፖተርሚያ ብለን ነው ክላሲፋይ የምናደርገው፣ ምክንያቱም ኒዮኔት ላይ ከ36.5 ዲግሪ ሴንቲግሬድ በታች ከሆነ ሃይፖተርሚያ ብለን ነው ክላሲፋይ የምናደርገው። ፐልሱ 120 ቢትስ ፐር ሚኒት ነው፣ የኖርማል ነው። ራንደም ብለድ ሹገር ለቨሉ ግን 35 ነው። ይሄ እንግዲህ የሚነግረን ምንድነው ሃይፖግላይሴሚያ ውስጥ እንዳለ ይነግረናል ማለት ነው። ምክንያቱም ሌዘን 45 በሚሆንበት ጊዜ ሃይፖግላይሴሚያ ብለን ክላሲፋይ እናደርጋለን ኒዮኔት ላይ። ሶ ጥያቄው ምንድነው? ሃይፖተርሚያ ከተዘረዘሩ ምርጫዎች ውስጥ የትኛው ነው እንግዲህ ሪስክ ፋክተር የሆነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ዲ ላይ አንድሬሲንግ ኢፍ ፎቶቴራፒ ይለናል። ሶ ፎቶቴራፒ በሚወስድበት ጊዜ ልብስ በስነ ስርዓት አለማልበስ ይለናል። ሶ ሂት ሉዝ ላይ ኮንትሪቢዩሽን ይኖረዋል። ሙቀት ሉዝ በሚያደርጉበት ጊዜ ኮንትሪቢዩሽን ይኖረዋል። ነገር ግን ዘ ሞስት ኢምፖርታንት አንደርላይኒንግ የሆነ ሪስክ ፋክተር አይደለም በዚህ ሴናሪዮ። ሶ ካንስል ታደርጋላችሁ። ምርጫ ሲ ላይ አድቨርስ ኢፌክት ኦፍ ፎቶቴራፒ ይለናል። ሶ ፎቶቴራፒ እንግዲህ በስነ ስርዓት የምንጠቀመው ከሆነ ሃይፖተርሚያን አያመጣም እና ብዙ ጊዜም ኮመን አይደለም። ሶ ከኬዙ አንጻርም መልስ ሊሆን አይችልም። ካንሰል ታደርጋላችሁ። ምክንያቱም ጥያቄውን ስታነቡ ከኬዙ መውጣት የለባችሁም። ጥያቄዎቹንና መልሶቹን ስናሰላስል ከጥያቄው አንዳንድ እንወጣለን እና ጥያቄውን በስነ ስርዓት ማየትና በስነ ስርዓት አናሊሲስ መስራት ያስፈልጋል ምርጫዎች ለመመለስ። አሁን ለምሳሌ ከዚህ በፊት የምናውቃቸውን እውቀቶችን አንድ ላይ አገናኝተን ከጥያቄው ውጪ የሆነ ነገሮችን ሴሌክት እንዳናደርግ ይረዳናል ማለት ነው። ጥያቄዎችን በደንብ ማገናዘብ። ምርጫ ቢ ላይ ሃቪንግ ሃይፖግላይሴሚያ የሚለው ትክክለኛ መልሳችን አይደለም። ምክንያቱም ሃይፖግላይሴሚያ ሪዛልት ነው ወይም it is one of complication ነው፣ ልክ እንደ ሃይፖተርሚያ ማለት ነው። ሪዛልት ነው እንጂ ሪስክ ፋክተር አይደለም። ለሃይፖተርሚያ ተጋላጭ በሚሆንበት ጊዜ ለሃይፖግላይሴሚያ ይዳርጋቸዋል ማለት ነው። ሶ the primary risk factor አይደለም በኬዝ ሴናሪዮ አንጻር። ስለዚህ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ኤ ላይ ያለው ቢንግ ፕሪተርም የሚለው ይሆናል ማለት ነው። ምክንያቱም 35ኛ ዊክ ላይ ነው። ሶ ዘ ማጀር ሪስክ ፋክተር ከምንላቸው ውስጥ ምርጫ ኤ ላይ ያለው ፕሪተርም መሆኑ ይሆናል ማለት ነው። ምክንያቱም ፕሪተርም በሚሆንበት ጊዜ ሊትል የሆነ ብራውን የሆነ ፋት ነው የሚኖራቸው። በተጨማሪም ስኪናቸው በጣም ቲን ነው የሚሆነው። ላርጅ ቦዲ ሰርፌስ ኤሪያ ይኖራቸዋል። ቴምፕሬቸር ሬጉሌት የማድረግ አቅማቸው የደከመ ነው የሚሆነው። ከዚህ የተነሳም እንግዲህ ሂት እንግዲህ ቶሎ ብለው ሉዝ ያደርጋሉ ማለት ነው። ስለዚህ ፕሪማቹሪቲ ቢገስት ሪስክ ፋክተር ነው ማለት ነው ፎር ኒዮናታል ሃይፖተርሚያ። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። The next one, a 34-week-old neonate with a diagnosis of neonatal jaundice and sepsis was admitted to NICU. The neonate has difficulty of feeding. His temperature is 36.2 degrees centigrade. Pulse rate is 120 beats per minute. And random blood sugar is 34 milligram per deciliter. This is the most priority nursing intervention for this neonate. A. Treat hypothermia. B. Treat hypoglycemia. C. Treat neonatal sepsis. D. Treat neonatal jaundice ይለናል። እንግዲህ 34ኛ ዊክ ላይ ያለ ፕሪተርም ነው። እንግዲህ ፕሪተርምን በአራት እንከፍላቸዋለን። ሌት ፕሪተርም የምንለው አለ፣ ሞዴሬት ፕሪተርም የምንለው አለ፣ ቬሪ ፕሪተርም የምንለው አለ፣ ኤክስትሪምሊ ፕሪተርም የምንለው አለ። እንግዲህ ሌት ፕሪተርም የምንለው ከ37 ዊክ በታች ነገር ግን ከ34 ያላነሰ እንደሆነ ሌት ፕሪተርም እንላለን ማለት ነው። ይሄ ማለት ከ34 እስከ 36 ዊክ ድረስ ያለ እንደሆነ ሌት ፕሪተርም እንላለን። ሌዛን 37 ዊክስ ማለት ነው። ሞዴሬት ፕሪተርም የምንላቸው ደግሞ ከ32 ዊክ እስከ 33ኛ ዊክ፣ ይሄ ማለት ከ34 ዊክ በታች እንደሆኑ ሞዴሬት ፕሪተርም እንላለን። ሞዴሬት ፕሪተርም ከ32 ዊክ እስከ 33 ዊክ ማለት ነው፣ እስከ 7ኛው ቀን። ሌዛን 34 ዊክ ምን ይባላሉ ማለት ነው? ሞዴሬት ፕሪተርም እንላለን።
እንግዲህ የኛ ሴናሪዮ ላይ ስንተኛ ዊክ ላይ ነው ይለናል? 34ኛ ዊክ ላይ ነው ይለናል። ሶ 34ኛ ዊክ ውስጥ ምን ውስጥ ነው የሚካተተው ማለት ነው? ሌት ፕሪተርም ውስጥ ነው የሚካተተው። ቬሪ ፕሪተርም ደግሞ ከ28 ዊክ እስከ 31ኛ ዊክ ፕላስ 6 ዴይ ከሆነ ቬሪ ፕሪተርም እንላለን ማለት ነው። ኤክስትሪምሊ ፕሪተርም የምንለው ደግሞ ከ28 ዊክ በታች ከሆነ ወይንም ከ7 ወር በታች ሆኖ የተወለደ ህጻን ልጅ ኤክስትሪምሊ ፕሪተርም እንላለን ማለት ነው። እንግዲህ የኛ ሴኒዮር ላይ ስንተኛ ዊክ ላይ ነው ይለናል? 34ኛ ዊክ ነው። ይህ ማለት ሌት ፕሪተርም ውስጥ ነው የሚካተተው። እንግዲህ ፕሪተርም በሚሆንበት ጊዜ ብሬናቸው በስነ ስርዓት ማቹር አይሆንም። ሶ ልጁ እንግዲህ ኒዮናታል ጃውንዲስ ዴቨሎፕ አድርጓል። ኒዮናታል ሴፕሲስም አለው። ሌላኛውና የፕሪተርም ኢንፍሉዌንስ ዲፊካልት ኦፍ ፊዲንግ ነው። ጡት ለመጥባት ይቸገራል ማለት ነው። ቴምፐሬቸሩ ሜዠር በሚደረግበት ጊዜ 36.2 ዲግሪ ሴንቲግሬድ ነው። እንግዲህ ከ36.5 በታች ከሆነ ሃይፖተርሚያ ብለን ነው ክላሲፋይ የምናደርገው። ስለዚህ የኛ ሴናሪዮ 36.2 ዲግሪ ሴንቲግሬድ ነው። ሶ ሃይፖተርሚያ ውስጥ እንዳለ ይነግረናል። ሌላኛውና ወሳኙ ነገር 34 ነው የግሉኮስ ሌቨሉ ማለት ነው። ብለድ ሹገር ሌቨሉ 34 ሚሊግራም ፐር ዲሲሊትር ነው። ሶ ይሄ ምንድነው የሚያሳየን? ሲቨር ሃይፖግላይሴሚያ ውስጥ እንዳለ ነው የሚነግረን። ምክንያቱም 45 እና ከዛ በታች ከሆኑ ሃይፖግላይሴሚያ እንላለን ማለት ነው። ኖርማል ኒዮናታል ብለድ ግሉኮስ ሌቨል 45 እና ከ45 በላይ ከሆነ ኖርማል እንላለን ማለት ነው። 45 ከሆነ ኖርማል ነው። 46ም ከሆነ ኖርማል ነው። 44 ከሆነ ግን it is not normal, it is abnormal ማለት ነው። ስለዚህ ሃይፖግላይሴሚያ ውስጥ እንዳለ ይነግረናል። ሶ ጥያቄው ምንድን እንግዲህ ምንድነው the priority nursing intervention ለዚህ ህፃን ልጅ መሆን ያለበት የትኛው ነው የሚለን። ሶ እንዲህ ጥያቄዎችን ፊልተር ካደረጋችሁ ሴሌክት ለማድረግ አሁን መልሱን አያዳግታችሁም። አይታችኋል አይደል? ስለዚህ ለምሳሌ ይሄ ህፃን ልጅ እናንተ ኒኩ የምትሰሩ ነርስ ብትሆኑ ይሄ ህፃን ልጅ እንደ አይነት ምልክቶችን አምጥቷል። ስለዚህ የእናንተ ፕራዮሪቲ ነርሲንግ አክሽናችሁ ወይንም ኢንተርቬንሽናችሁ ለዚህ ህፃን ልጅ ምን ሊሆን ይችላል ከተዘረዘሩ ምርጫዎች ውስጥ ይለናል። እንግዲህ ምርጫ ኤ ላይ ትሪት ሃይፖተርሚያ ይለናል። ሶ 36.2 ዲግሪ ሴንቲግሬድ ነው የኛ ሴናሪዮ ላይ ትክክል ነው፣ ሃይፖተርሚያ ውስጥ ነው። ነገር ግን ሲቨር ሃይፖግላይሴሚያ አለ። ሶ ሲቨር ሃይፖግላይሴሚያ ያለ ሃይፖተርሚያውን ትሪት የምናደርግ ከሆነ ብሬን ዳሜጅ ይደርስበታል ይሄ ልጅ። ስለዚህ ሲጀራይዝ ሊያደርግ ይችላል፣ ፐርማነንት የሆነ ብሬን ዳሜጅ ሊደርስበት ይችላል ማለት ነው። ስለዚህ the highest priority አይደለም ሃይፖተርሚያን ትሪት ማድረጋችን፣ ምክንያቱም ሃይፖግላይሴሚያ ውስጥ ነው ያለው። ሶ መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው። ኢሚዲየት ፕራዮሪቲ ነው፣ ምክንያቱም የልጁ የብለድ ግሉኮስ ሌቨሉን ቶሎ ብለን ምንመልስ ከሆነ ከሃይፖግላይሴሚያ ጋር ተገናኝተው የሚመጡ እነዚህ ለምሳሌ ሲጀራይዝ ሊሆን ይችላል፣ ኮማ ስር መግባት ሊሆን ይችላል፣ ሪቨርስ መደረግ የማይችል ፐርማነንት ብሬን ኢንጁሪ ሊደርስ ይችላል በሃይፖግላይሴሚያ አማካኝነት። ስለዚህ ይሄ ሪቨርስ የምናደርገው ሃይፖግላይሴሚያውን ትሪት በማድረግ ነው ማለት ነው። ኢሚዲየትሊ ይሄን ትሪት ማናደርግ ከሆነ ልጁን ልናጣው እንችላለን ማለት ነው። ሶ አይቪ ዴክስትሮስ እንሰጠዋለን ማለት ነው። ምክንያቱም ልጁ ፊድ ማድረግ አይችልም። ስለዚህ ኤርሊ ፊዲንግ በጣም አስፈላጊ ነው። ትክክለኛ መልስ ምርጫ ቢ ላይ ያለው ይሆናል። ምርጫ ሲ ላይ ትሪት ኒዮናታል ሴፕሲስ ይላል። ሶ ልጁ እንግዲህ ኒዮናታል ሴፕሲስም አለው፣ ልክ ነው። ነገር ግን ሴፕሲስ የሚያስፈልገው ምንድነው? አርጀንትሊ አንቲባዮቲክስ መስጠት ነው። ነገር ግን ሲቨር ሃይፖግላይሴሚያውን መጀመሪያ ትሪት እናደርጋለን ማለት ነው። ምክንያቱም ኢሚዲየት የሆነ ላይፍ ትሪትኒንግ ሜታቦሊክ ኢመርጀንሲ ስለሆነ ማለት ነው። ስለዚህ ኒዮናታል ሴፕሲሱን ቀጣይ እንይዘዋለን እንጂ ፕራዮሪቲ ላይ አናመጣውም። ሶ ካንስል ታደርጋላችሁ። ምርጫ ዲ ላይ ትሪት ኒዮናታል ጃውንዲስ ይለናል። ሶ ጃውንዲሱን ትሪት ማድረጋችንም ይሄም አስፈላጊ ነው። እንግዲህ ምርጫዎቹ ትክክል ናቸው። ነገር ግን ጥያቄውም ለፕራዮሪቲ ኢንተርቬንሽን ነው የሚለን። ስለዚህ ቅድሚያ መሰጠት ያለበት አይደለም ኒዮናታል ጃውንዲስ። ሶ ሞስት ኢሚዲየት የሆነ ላይፍ ትሪትኒንግ ኮንዲሽን አይደለም በዚህ ሴናሪዮ ኬዝ ላይ፣ ምክንያቱም ሲቨር ሃይፖግላይሴሚያውን መጀመሪያ ትሪት ማድረግ ያስፈልጋል ማለት ነው። ስለዚህ ሃይፖግላይሴሚያውን ትሪት ካደረግን በኋላ ከሃይፖግላይሴሚያ በኋላ ሃይፖተርሚያውን ትሪት ማድረግ እንችላለን። ሃይፖተርሚያውን ካስተካከልን በኋላ ወደ ሴፕሲስ ወይንም አንቲባዮቲክስን ኢሚዲየትሊ ስታቢላይዝ ከሆነ በኋላ እናስጀምረዋለን። ዘን መጨረሻ ላይ ደግሞ ጃውንዲሱን ትሪት ማድረግ እንችላለን። ፎቶቴራፒ በመስጠትም ሊሆን ይችላል ማለት ነው። ስለዚህ ለእኛ ሴናሪዮ ትክክለኛ መልስ ምርጫ ቢ ላይ ያለው ትሪት ሃይፖግላይሴሚያ ምንለው ይሆናል ማለት ነው። The next question
A 2-day-old preterm male neonate with neonatal conjunctivitis was admitted to NICU. Physical examination shows that he is irritable with chest and drawing. The neonate has an expiratory gland and his lips started to change to blue. His pulse rate is 170 beats per minute. Respiratory rate is 8 per minute and temperature is 36.9 degree centigrade. What is the most appropriate initial step? The management of this patient. A. Advise on oral feeding. B. Administer maintenance fluid. C. Administer supplementary oxygen. D. Maintain the temperature range ይለናል። እንግዲህ ሁለተኛ ቀን ላይ ያለ ፕሪተርም ኒዮኔት ነው። የፕሪተርም ኒዮኔት በጣም ኢሪቴብል ነው፣ ያለቅሳል። ቼስት ድሮዊንግ አለው፣ ሪትራክሽን ምንለው አለው፣ ኤክስፓይራቶሪ ግራንቲንግ አለው። አየር በሚያወጣ ጊዜ ግራንቲንግን መመልከት ይችላችኋል። ሌላኛው ከንፈሩ ሰማያዊነት የተቀየረ ነው። ይህ ማለት ሰንትራል ሲያኖሲስ እንዳለ የሚነግረን ነው። ሬስፓይራቶሪ ሬቱ 80 ነው። ይህ በጣም ሲቪር የሆነ ታካፒኒያ ውስጥ እንዳለ ይነግረናል። ፐልሱ ስንት ነው? 170 ነው። ታካካርዲያ ውስጥ እንዳለ ይነግረናል። ቴምፕሬቸሩ 36.9 ዲግሪ ሴንቲግሬድ ነው። እንግዲህ ቴምፕሬቸር 36.9 ነው። ኢት ኢዝ ኖርማል ሬንጅ። ስለዚህ እንዲያርጋችሁ ምልክቶችን ካወጣችሁ በኋላ ወደ ጥያቄው ትሄዳላችሁ። ጥያቄው ምንድነው የሚለን? the most appropriate initial step ነው የሚለን። ስለዚህ ከምርጫዎች ውስጥ ትፈልጋላችሁ። ምርጫ ላይ advice on oral feeding ይለናል። ይሄ እንግዲህ መልሳችን አይሆንም። ምክንያቱም ልጁ እንግዲህ ያሳየ ያለው በጣም ሲቨር የሆነ ሪስፓይራቶሪ ዲስትረስ ነው። አንደኛ ግራንቲንግ አለው፣ ሁለተኛ ቼስት ድሮዊንግ አለው፣ ሶስተኛ ሲያኖሲስ አለው፣ አራተኛ ታካፒኒያ ነው። ምን እንዳለ ነው የሚጠቁሙን ማለት ነው። ሪስፓይራቶሪ ዲስትረስ ውስጥ እንዳለ የሚነግረን ነው ማለት ነው። ለመተንፈስ ልጁ እየተቸገረ ነው። ስለዚህ ለመተንፈስ ለሚቸገር ሕፃን ልጅ ደግሞ ኦራል ፊዲንግ ኢት ኢዝ ኖት አድቫይዘብል አይደል? ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ አድሚኒስተር ሜንቴናንስ ፍሉድ ይለናል። አይቪ ፍሉድ አስፈላጊ ነው፣ በጣም ቆንጆ ነገር ነው። ነገር ግን የሚያስፈልገው የመጀመሪያውን ኢሚዲየት ላይፍ ትሬትኒንግ ኮንዲሽን ሃይፖክሲያውን ካስተካከልን ኋላ የሚመጣ ነው እንጂ the first priority አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ አድሚኒስተር ሰፕሊመንተሪ ኦክሲጅን ብለው መልሳችን ይሆናል ማለት ነው። ምክንያቱም ልጁ ያሳየ ያለው ክሊር የሆነ ሃይፖክሲሚያ ሳይኖችን ነው። እኛ ሴንትራል ሲያኖሲስ አለው፣ ከንፈሩ በጣም ወደ ሰማያዊነት የተቀየረ ነው፣ ግራንቲንግ አለው፣ ቼስት ድሮዊንግ አለው፣ ሬስፓይራቶሪ ዲስትረስ ውስጥ እንዳለ የሚነግረን ነው ማለት ነው። ስለዚህ ኦክሲጅን መስጠታችን ይሄ አሁን የሚያሳየውን የሃይፖክሲሚያ ምልክቶችን ምን ያደርጋል ማለት ነው? ይቀንሰዋል። ዘን ይሄን ካደረግን ኋላ ወደ ፍሉድ አድሚኒስትሬሽን ቤተሰቦችን ኢኮሎጂካሊ ሪአሹር የምናደርግበትን ሂደት እንቀጥላለን ማለት ነው። ነገር ግን የመጀመሪያው ፕራዮሪታችን ለዚህ ጥያቄ ኦክሲጅን መስጠት ነው ማለት ነው። ምክንያቱም የኦክሲጅን እጥረት ምልክቶችን ልጁ እያሳየ ስለሆነ ማለት ነው። ምርጫ ዲ ላይ ሜንቴን ዘ ቴምፕሬቸር ሬንጅ ይለናል። እንግዲህ 36.9 ዲግሪ ሴንቲግሬድ ነው ኖርማል ሬንጁ፣ ከ36.5 እስከ 37.5 ዲግሪ ሴንቲግሬድ ነው። ይሄን መርሳት የለባችሁም። ስለዚህ ይሄ ኖርማል ነው፣ ምንም ኢንተርቬንሽን አያስፈልገውም። ኢሚዲየት ፕሮብሌም አይደለም። ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ሲ ላይ ያለው ሰፕሊመንታሪ ኦፍ ኦክሲጅን ምለው መልሳችን ይሆናል ማለት ነው። The next question, a newborn baby with a clinical manifestation of respiratory distress was admitted to hospital. Prenatal study showed that there was fetal stress as manifested by meconium stained amniotic fluid, central cyanosis, and chest enlargement were the pertinent finding during physical examination. Vital signs shows that the child pulse rate was 117 beats per minute and the respiratory rate was 80 beats per minute. What is the most likely complication this infant may develop? A. Meningitis. B. Jaundice. C. Shock. ዲ አኔሚያ ይለናል። ኒውቦርን ነው፣ ገና አዲስ የተወለደ ጨቅላ ህፃን ነው። እንግዲህ ሪስፓይራቶሪ ዲስትረስ አለው። ቅድም ያየናቸው ምልክቶችን እያሳየ ሌላኛው ሚኮኒየም ስቴይንድ አምኖቲክ ፍሉድ አለው። አምኖቲክ ፍሉድ ቼክ በሚታረጉበት ጊዜ ሚኮኒየም ስቴይንድ ነው። ሴንትራል ሲያኖሲስ አለው፣ ቼስት ድሮዊንግ አለው፣ ሪትራክሽን አለው። ይህም ቼስት ድሮዊንግ የምንለው አለ። ፐልስ ሬቱ 170 ነው። ይሄ እንግዲህ ታካካርዲያ ውስጥ እንዳለ የሚያሳየን ነው። ሪስፓይራቶሪ ሬቱ 80 ነው። ይህም እንግዲህ በጣም ከፍ ብሏል። በጣም ከፍ ብሏል። ምክንያቱም መቁረጫ ነጥቡ ስንት ነው? 60 ነው። በጣም ሪስፓይራቶሪ ሬቱ ከፍ ብሏል። ጥያቄው ምን እንግዲህ ምንድነው? the most likely
complications this infant may develop ይላል። ሶ እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ላይ meningitis ይላል። ሶ meningitis ከምን ጋር ነው የሚገናኘው? ከኢንፌክሽን ጋር ነው የሚገናኘው አይደለ? ስለዚህ ምንም አይነት የሴንትራል ነርቨስ ሲስተም ኢንፌክሽን የተጠቀሰ የለም ኬዝ ውስጥ። ስለዚህ ታስወግዳላችሁ፣ አያስፈልግም meningitisን ሴሌክት ማድረግ። ሶ ካንስል ታደርጋላችሁ። ምርጫ ቢ ላይ ጃውንዲስ ይለናል። ሶ ጃውንዲስ ህጻናቶች ላይ ኮመን ነው። ፓቶሎጂካል እና ፊዚዮሎጂካል ጃውንዲስ አለ። ስለዚህ ምንም አይነት እንግዲህ ከሚኮኒየም አስፓይሬሽን ሲንድረም ጋር ዳይሬክት ኮምፕሊኬሽን የለውም ማለት ነው። ስለዚህ ለእኛ ሴናሪዮ ደግሞ እንድንመርጥ የሚያደርገን ጥያቄው ስር የተጠቀሰ ነገር የለም። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ሾክ ይለናል። ሶ ይሄ እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም ሲቨር የሆነ ሪስፓይራቶሪ ዲስትረስ አለ። ይሄ መኖሩ እንግዲህ አንደኛ ሃይፖክሲሚያ እንዲከሰት ያደርጋል። ይሄም እንግዲህ የኦክሲጅን መጠን እንዲያንስ ያደርጋል። በደም ውስጥ ፑር ሰርኩሌሽን እንዲከሰት ያደርጋል። ቲሾች የሚደርሰው የኦክሲጅን መጠን በጣም የወረደ ይሆናል ማለት ነው። ሃይፖ ፐርፊውዥን እንዲከሰት ያደርጋል። ስለዚህ እነዚህ ነገሮች ደግሞ ፕሮግሬስ ባደረጉ ቁጥር ወደ ምን ይዳርጋሉ ማለት ነው? ወደ ሾክ ይዳርጋሉ ትሪትድ ካልተደረገ። ስለዚህ እኛ ሴናሪዮ መልስ ሊሆን የሚችለው ምርጫ ሲ ላይ ያለው ይሆናል። ምርጫ ዲ ላይ አኔሚያ ይለናል። ሶ አኔሚያን ሴሌክት እንድናረግ አንደኛ ሂስትሪ መኖር አለበት። እንግዲህ ሴሌክት እንድናረግ ከብለድ ጋር በተገናኘ የአይነት ብለድ ሉዝ ነበር፣ ሄሞሊሲስ ወይንም እናትየው አርች ኢንኮምፓታቢሊቲ ጋር መገናኘት አለበት። ስለዚህ አኔሚያን እንድንመርጥ የሚያደርገን ምንም አይነት ሴናሪዮ ላይ የተጠቀሰ ነገር የለም። ሰው ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው።